መልካም ኢትዮጵያውያኖች ሁሉ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? አዎ በሪከርድ እንዳስተላለፍኩላችሁ በአሁን ሰዓት ሳይነስ ወይንም ኢንፍሉዌንዛ እንደ ጉንፋን አይነት ሆኖ ገብቷልና እንደ ወረርሽኝ ብዙ ሰዎች እያጠቃ ነውና እሱን እንዋጋ። ሁለተኛ ነገር ደግሞ ስንዋጋ ዘላቂ መፍትሄ መገኘት አለበት። ከውስጥ ከሰው ላይ መጥፋት አለበት ተመልሶ ዳግም እንዳያገረሽ። አንደኛ ነገር ደግሞ ከጠፋ በኋላ በሰው ሰውነት ውስጥ ተመልሶ ሳይነስ የሚባል ነገር እንዳይዝ። ምክንያቱም ደካማ ሰው ካገኘ የሚገል ነው። ራስ ህመም አለው። ጉሮሮን የመከርከር ጉሮሮን የመዝጋት ቱቦ ተዘጋ ማለት ጉሮሮ ላይ ይጠመጠማል። እንደ አክታ ነገር አክ ብትለው የማይወጣ ነገር ነው። ያፍናል፣ ይገላል። የማይችል ሰው ይሞታል። ደካማ ሰውን ይገላል። እንደዚህ አይነት ሳይንስ ነውና ያለው። እንፍ ስትለው እንፍ ብለኸው ስታስወጣ ውሃ አይነት ነው የሚወጣው። ለዛ መፍትሄ ዳማከሴ ወይንም ከስከሶ የምትባለዋ አፍንጫ ውስጥ መወተፍ፣ በሁለቱ በኩል መወተፍ ንፍጡ ቀጭን ሆኖ የሚወርደው እንደ ሲያስነጥስ ራስ ምታት አለው። እንደ ውሃ የሚወርደው ወፍሮ ልክ እንደ ንፍጥ ይወርዳል። ትንሽ የማጥፋትን ወይንም ደግሞ የማቆየት አሁንም የማስነጠስ ንፍጥን ቶሎ የሚያስመጣውን ነገር የማቆም ችሎታ ስላላት ያቺ ዳማከሴ እሷን መጠቀም ነው። በተረፈ ደግሞ ማለት የፈለኩት ነገር ዘላቂ መፍትሄ በቃ ከውስጥ ጥፍት እንዲል ዶክተሮች ተመራምራችሁ የዚህም መድሃኒት ፈልጋችሁ ማጥፋት የእናንተ ስራም የእናንተ እገዛም መሆን አለበት። በዚህ ለህብረተሰባችን ልክ ጠላትን እንደምንዋጋ ህመምንም መዋጋት አለብን። ሁለተኛ ነገር ደግሞ አምቢባ ብዙ ሰዎችን እያጠቃ በተቅማጥ ደም እስኪወጣ ድረስ በተቅማጥ እየጨረሰ ነው። ለሱም ዘላቂ መፍትሄ አምቢባ ከነጭራሹን ሙልጭ ብሎ እንዲጠፋ። አምቢባን የሚመገበው ኮሶ ነው ይባላል። የኮሶ ትል አምቢባን ይመገባል ይባላል። በሳይንስ ሲወራ ነው የምሰማው። እኔ አላቅም። ያንን የሚያውቁት ዶክተሮች ናቸው። አምቢባ ከሰውነት ውስጥ መጥፋት አለበት። ጎመን፣ ቲማቲም በቃ ባይ ዘ ዌይ አትክልትን የማያስበላ ከሆነ አትክልት ሲበሉ ሰውን የሚይዝ እንደዚህ በተቅማጥ የሚያስቀምጥ ከሆነ አትክልት ምን ይሰራል ታዲያ ለሀገራችን? ለምንድነው ታዲያ የሚለፋው? ለምንድነው የሚሰራው? ለመብላት አይደለ? ስለዚህ አትክልቶችን፣ ፍራፍሬዎችን እየሰራን እያመረትን ካለን አምቢባን ደግሞ ከውስጣችን ማጥፋት ግዴታችን እስከሆነ ድረስ ዶክተሮች በዚህ ላይ ስሩ። መድሃኒቶችን አምርቱ። የተለያየ የሚያጠፋ ዘላቂ መፍትሄ ዘላለም ሁለተኛ እንዳይደገም የሚያጠፋ ነገር መሆን አለበት። በዚህ ላይ የእግዚአብሔር እገዛ ይኑር። እግዚአብሔር ከእኛ ጋር ይሁን። የዘላቂ መፍትሄ መፈወሻ መድሃኒት እግዚአብሔር ይርዳን። የኛ ኢትዮጵያ አምራች ትሁን ብዬ እማጸናለሁ፣ እለምናለሁ ፈጣሪን። ፈጣሪ በዚህ ረዳት ሆኖ ከእኛ ጋር ይርዳን፣ ከእኛ ጋር ይኑር። ፈጣሪ የማይገባበት ቦታ የለም። የማይረዳ ነገር የለም። ሰው ነው ክፉ እንጂ ፈጣሪ ደግ ነው። አመሰግናለሁ። በዚህ ላይ ስሩ። በዚህ ላይ ሰውን ለማዳን ተረባረቡበት። ዶክተሮች አብዛኛዎች የላቀ እውቀትን የሰጠህ እግዚአብሔር ነው። እውቀትህን አዳብር። ከሰማይ እያብረቀረቀ ነውና ያው የኤሌክትሪክ መጋጨትን አይነት ነው የሚያሳየው። ለማንኛውም እግዚአብሔር ከእኛ ጋር ይሁን። የላቀ እውቀት ይስጣችሁ። የበለጠ ተመራማሪ የበለጠ እውቀት እንዲሰጣችሁ ፈጣሪን እማጸናለሁ። መልካም ቀን። ቻው፣ ባይ ባይ። እወዳችኋለሁ። ኢትዮጵያ ትወዳችኋለች። ለእናንተ የቆምን ጀግኖች ነን። አሁንም
ለወደፊትም ዘላለምም ኢትዮጵያ ትኖራለች፣ ትቀጥላለች። ባይ ባይ።